Entertainment. ከብዙ አመት በኋላ ሀገሬ መምጣቴ በጣም ተደስቻለሁ። ይቆያሉ ቶሎ ይመለሳሉ? የመጣሁበትን ጉዳይ በፍጥነት ካሳካው በፍጥነት እመለሳለሁ። ይሳካል። አዎ ግድ ነው፣ መሳካት አለበት። በላው እንደው ወዴት ልንደው? ከልጄ ጋር ወደ ተቃጠርንበት ሆቴል። ሰላምዬ ምን እንደሆነ አላውቅም፣ ዝም ብዬ ጨነቀኝ ነው። ግርምሼ ለምንድን ነው የሚጨንቀኝ? እኔ ፍቅር አባትሽ ከስንት አመት በኋላ ነው ከውጭ የሚመጡት? ከ14 ከ15 አመት በኋላ። እሱ እኮ ነው ያስጨነቀኝ። ማንን እንዳገባሽ አያውቁም። በዛ ላይ ማግባትሽን መውለድሽን ተቃውመዋል አይደል? ስለነገርኩት ስንመጣ በደንብ እናወራበታለን ብሎኛል። ያን ያህል የሚያካብድ አይመስለኝም። የአባትሽን ኃይለኝነት ስትነግሪኝ ስለነበር እኔ ድንገት መጥተው ችግር እንዳይፈጥሩ ብዬ ፈራሁ። የኔ ፍቅር ምንም ስጋት አይግባክ። የኔና ያንተ ፍቅር ለ12 አመታት የተገነባ ነው። ማንም አያፈርሰው። እሱንም አውቃለሁ ሰላምዬ። እኔ ምንም ነገር ባጣ ምንም አይቸግረኝም፣ ምንምም አይመስለኝም። አንቺና ልጅን ካጣው ህይወት የሚቆመው የዛ ሰዓት ነው። አሁን በልተነስ እየረፈደብኝ ነው። ሸኘኝ። አንቺስ ምንም አትይ? ኑሮሽ እንዴት ነው? በኑሮዬ በትዳሬ በጣም ደስተኛ ነኝ። መቼም ልጃችሁን የሀብታም ትምህርት ቤት እንደምታስተምሩት እርግጠኛ ነኝ አይደል? ሀብታም ደሃ ትምህርት ቤት መማሩ ሳይሆን ዋናው አቀባበሉ ነው። አይመስለኝም። ብቻ ሁሉን ነገር በሂደት እናየዋለን። እኔ የምመኝልሽን ኑሮ ብትኖሪ ደስ ይለኛል። አባ የምመኘውን የምፈልገው ኑሮ ላልኖር እችላለሁ፣ ግን በምኖረው ኑሮ ውስጥ ሰላም፣ ፍቅር፣ ደስታ ካለ ሁሌም ደስተኛ መሆን አያቅተኝም። እናትም አባትም ሆኜ ያሳደግኩሽ ብቸኛ ልጄ ስለሆንሽ አልረግምሽም እንጂ አሁን ያልሽው ነገር ያቆራርጠናል። አባ
ስንት ይቅርታ ጠይቄ ተቀብለኝ አሁንም እንደ አዲስ ይኸውልሽ አሁን ወደዚህ ሀገር የመጣሁት ባንቺ ጉዳይ በእኔ ጉዳይ ስለኔ ምን ስለ ልጅሽ ስለ ትዳርሽ ስለ ባለቤትሽ ዘር ማንዘሩ መጣራት አለበት በትዳር ለ12 ዓመታት አብረን ቆይተናል 12 ዓመት ብትቆይም ማጣራቴን አላቆም ለመሆኑ ስራው ምንድነው የድሮ ሰው እኮ ወግ አጥባቂ ነው ምንድነው ስራው በምንድነው የሚያስተዳድርሽ ብሎ እኮ እንዳያስጨንቋት አንተ ማያሳስብ ጉዳይ እኮ ነው የሚያሳስብ በቂ መተዳደሪያ የላቸውም ወይ የለህምና ፍቺ ቢሏት እሷ መሰማቸው ይመስላል ቢያንስ እኮ ወልዳችሁ ተካብዳችኋል እኔ እንጃ ሳሚ አላቅም ብቻ በጣም ጭንቅ እያለኝ ነው እኔ ፈጣሪን እምለምነው ከሚስቴና ከልጄ እንዳይለየኝ ብቻ ነው ኧረ በእናትህ ተረጋጋ እንዴ ቆይ ፍቺ ቢሏት እሷ ራሱ መሰማ ይመስላል እንዴ በእርግጠኝነት አባትነታቸውን የምትክድ ነው የሚመስለኝ ማለቴ ላንተ ካላት ፍቅር የተነሳ ቢሆንም ሳሚ የግዴታ ስራ ፈልጌ ማግኘት አለብኝ ሁለት ወሩ በርቀት የፈለግነው ስራ ቋም በፍጥነት ከየት ይገኝላል አላቅም እንዴ ድንገት መተው ስራ ምንድነው ከማለታቸው በፊት ስራ ፈልጌ ማግኘት አለብኝ ፒስሽ በቃ ተፈተፈ እንላልና ተጨነቀ ሰምኛለሽ እኔ ልጅሽን ውጭ ሀገር ወስደው በትምህርትም በሰውነትም እንዲለወጥ አባ አሜን እኮ የኔና የግርምሽ አይን ነው እሱን አጠ መኖር አንችልም እሺ ወሰድከው እኛስ እንኑር ወይስ እንሙት አየሽ ልጅሽን የምትወጂው ይመስለኝ ነበር ግን አትወጂው እንዴት አልወደውም ልጄ እኮ ነው አይኔ ሳቂ እኮ ነው የምትወጂው ቢሆንማ ይኸውልሽ ይሄ በስለት የማይገኘውን እድል አተሳጭም ነበር አባዬ እኔና ግርምሽ ልጃችንን አጠ መኖር አንችልም ለማንኛውም የምትወዱት ከሆነ እሱ ሌላው ዛሬ ጓደኞቼን ልኬ ስለ ባልሽ ዘር ማንዘር አጣራለሁ አድራሻቸውና ስማቸውን እዚህ ላይ ጻፊልኝ አባዬ ቤተሰቦቹን ታውቃቸዋለህ ድሮ የምንኖርበት ሰፈር ወንዙ ዳር ነው ቤታቸው እሱን ካጣራሁ በኋላ እናያለን አሁን ስማቸውና አድራሻቸውን ጻፊልኝ ዘላለም የመጣሁበት ጉዳይ ቶሎ እንዲሳካ የእነዚህን ሰዎች ማንነት አጣርተህ ታሳውቀኛለህ እዚህ ሰፈር ነው የሚኖሩት አይደለም ትንሽ ራቅ ይላል እሱ ላይ አድራሻ አለልህ እንዴት ምን እያልከኝ ነው ዘላለም በደንብ አጣርቻለሁ ቤተሰቦቹ ሙሉ በህይወት የሉም እንደ እናት እንደ አባቱ ነው አሳደጉት እንጂ የወለዱት ልጃቸው አልነበረም ልጅ ያገባቸው የማንንም ዘረቢስ ነው እያልከኝ ነው ደግሞ በጣም ያንገበግበኝ እኮ ከዚህ ከዘረቢስ መውለዷ አዋረደችኝ ና ግባ አሁን አድርሰኝ ና ግባ ሰምኛለሽ እኔ ልጅሽን ውጭ ሀገር ወስደው በትምህርትም በሰውነትም እንዲለወጥ ሰላምዬ ምን ሆነሽ ነው ፊትሽ አባትሽ ተናገሩሽ እንዴ አረ አልተናገረኝም ያው ለጊዜው ያለሱ ፍቃድ በማግባቴ ትንሽ ተቆጣ ግን ይቅርታ ስጠይቀው ተቀብሎኛል እውነት እሺ ሌላስ ምን አሉሽ ማለቴ ስለኔና አንቺ ደሞ አያትነት አልናፈቃቸውም አሚንን ማየት አልጓጉም አረ በጣም ነው ይጓጓው ሰሞኑን ወስጄ አስተዋውቃቸዋለሁ እሺ እንሄዳለን ቀላል እንሄዳለን ለዛውም ሽክ ብለን ነው የምንሄደው ሰላምዬ ግን ሳትደብቂኝ የምር ማለት ነው ምንድነው የሚሰራው ብሎ አልጠየቁሽም አረ በጭራሽ አልጠየቀኝም እሺ አሁን ድንገስ ገናኛቸው ምንድነው የምትሰራው ቢሉኝ ምንድነው ምላቸው
እኔ በለጠ ዘር ማንዘሩን አጣርቼ ለሀብታም ድርሻ አለው ስል አንቺ ዘረቢስ ለሆነ ሰው ራስሽን ድረሽ በድህነት ትማቀቂያለሽ። ካንቺ አልፈሽ ልጅሽን በድህነት ታሰቃያለሽ። አባ ፍቅር ዘር ማንነት አይጠይቅም። እኔ ግርምሽን በጣም እወደዋለሁ፣ አፈቅረዋለሁ። ሰሚኛለሽ? እኔ ጉልምስና ጊዜን እንደ ጓደኞቼ ዘልዬ ቦርቅ ያለ የሚያሳልፉት ምክንያቱም አንቺ አራስ ሆነሽ እናትሽ ጥላይ ስለሄደች ይሄን የአባትሽን ቃል ካልሰማሽ የእግዚአብሔር ቁጣ ያወርድብሻል። እኔ እኮ ልሽ እንደ ሴት አዝዬ ያበላው ያጠጣው ነው ያሳደግኩሽ። አባ በፈጠረክ እኔን እንደፈለክ አድርገኝ። ልጄንና ግርምሽን ግን አትንካብኝ። እኔ አባትሽን መካስ ከፈለግሽ ልጅሽን ስጭኝና እኔ ላሳድገው። ቀሪ ህይወቴን ደስተኛ ያሉን እባክሽ ልጅሽን ስጭኝና እኔ ላሳድገው። አባ አልችልም። እኔና ግርምሽ እንጎዳለን። ተረዳን። ከኔ በላይ እናንተ አትጎዱ። እኔ አግብቼ መውለድም አልፈልግ ይመስልሻል? ግን አግብቼ መውለድ አልችልም። ምክንያቱም አንድ ቀን ነግርሻለሁ። በጣም ይገርማል። በጣም ወደ ልጅነቴ መለሰኝ። ቁርጥ እኔን እኮ ነው ይመስል በልጅነቴ ልጄ በጣም ነው ያሳዘንሽኝ። በጣም ነው ያዋረድሽኝ። እንዴ የበለጠ ልጅ ሰፈር ትኖራለች ሲባል ምን ይባላል እንዴ? በዚህ ላይ ልጄ እንደምን መንግስት ትምህርት ቤት አስገብተሽ ይኸው ያሰቃየሽው ነው። ቆይ ምን አይነት ኑሮ ነው እየገፋሽ ያለሽው? እንዴ ምን እያልክ ነው? ምንም ብቻ ልጄ አሜንን ሳይ ልጅነቴን አስታወሰኝ። በልጅነቴ እንደ ልጅ ቦርቄ ስቄ ተጫውቼ እንዳላደኩ ነግሬሻለሁ አይደል? አዎ ነግረኸኛል። እባክሽ እባክሽ ልጄ አሜንን ስጭኝና እኔ ላሳድገው፣ ወደ ልጅነቴ ልመለስ እባክሽ። አባ አታስጨንቀኝ እሺ? እኔን ተወኝ። ግርምሽ ግን በሐዘን ይሞትብኛል። አንቺና አሜንን በድህነት ሲያኖር ያልሞታ አሁን ከድህነት ወጣው ነው የሚሞተው። ከሞተም ይሞታ በቃ። አባ ግን ለምንድን ነው በአንድ አቅጣጫ ብቻ የምታስበው? እስቲ በሱ ቦታ ሆነ ተረዳው። ያኔ ችግር ውስጥ እያለክ እኔን ቢወስዱብህ ደስ ይልህ ነበር? ይኸውልሽ አንቺን ትቼ ውጭ ሀገር ሄድኩት ኑሮን ለመለወጥ ብዬ ነው። በዛ ላይ ደግሞ እኮ አንዳንዴ ምልክልሽም ብር ራስሽ እንኳን ለወጥሽበትም እሱን ነው እኮ ስትቀልይበት የነበረው። ብቀልበውስ? ባሌ እኮ ነው የልጅ አባት። ይኸውልሽ አሁን አንድ ነገር ልጠይቅሽ፣ አሜንን ትሰጭኛለሽ አትሰጭኝ? የሰላም አባት ነው ታ? አዎ በፎቶ ታቀኛለህ ማለት ነው። አዎ በደንብ ነው የማውቆት። ምን ነው ታዲያ በሰላም አስደነገጡኝ እኮ። ምን ኑሮ ሳያስደነግጥህ እኔን ማግኘትህ ሊያስደስትህ ይገባል። ምን ማለት ነው? ኑሮ እኮ በቃ ኑሮውን ማሻሻል ከፈለክ እኔ ምንህን ነገር አድርግ። ምንድነው እርስዎ የሚነግሩኝ ነገር? እኔ ጠቀም ያለ ገንዘብ ሰጣለሁ።
አንተም ልጅህ አሚን እንዳሳድገው ትፈቅዳለህ? ምን ማለት ነው? ይሄ እኮ ጭራሽ ምርጫ ውስጥ የሚገባ ጉዳይ አይደለም እኮ። በጣም ከባድ ነገር ነው። ምን ነው የሚከብደው? ትልቅ ሁን ማለት ነው የሚከብደው? በጣም ይከብዳል እንጂ እያሉት ያሉት እኮ አልገቦትም እንጂ የእናንተን ብሌን አይን ወስጄ እውር ሁኑልኝ እያሉ እኮ ነው። እባክህ አታካብድ። ሰላም አሚን ወስጄ እንዳሳድግ ፈቅዳለች። አሁን ያንተን ፍቃድ እየጠየቁ ነው። አላምኖት። ሰላም በጭራሽ አሜን እናሰጡትም። ነገርኩ። አሜን ውጭ ሀገር ሄዶ እንዲማር ፈቅዳለች አልኩ። ፈቅዳለች። አንተ የራስህ ውሸት። ሰላም ይሄን አትልም፣ አታረግም። ልጄን ሰወርካት። የልጅ ልጄን ደግሞ በረሃብ ልትገለው ነው። ስማ፣ ልጄን አጥቼ የልጅ ልጄን ማጣት አልፈልግም። ሕግ ፊት ቀርበህ የት እንደሰወርካት ትናገራለህ። ይኸው የሰማኸኝ ነው። ገለህ ቀብረሃትም ከሆነ በቁም ነው መቀብር። አረጋሽ እኔ እንደዚህ ጨካኝ ልብ የለኝም። እባክዎትን እኔ ልጄንም እሷንም አጥቼ መኖር አልችልም። እባክዎትን አይንጠቁኝ። ትሰማኛለህ? በ4 ሰዓት ውስጥ ልጄን የት እንደደበካት ትናገራለህ። አለበለዚያ በቁጥጥር ስር ትውላለሽ። ኧረ እባክህ አሁን ጥፋ አልኩህ። ጥፋ። ግድምሽ በእናትህ ተረጋጋ። እንደዚህ ስትሆን ራስን ነው የምትጎዳው። እኔ ተጎድቼ ዓለሞቼን ባገኝ ምን ያህል ደስ ባለኝ። ለእነሱ ያለኝን ቦታ እያወክ ወጥተው እስኪገቡ እንኳን ይጨንቀኛል እኮ። ቆይ እሺ፣ አባትየው ምንም ሊሉ አልቻሉም? ጭራሽ ብለው እናትየውን ከደበክበት አምጣ፣ አለበዛ ልጅህን አታይም አሉኝ። ቆይ እሳቸው ራሱ እንዴት ይደብቃታል ብለው ያስባሉ? እኔ ምን አውቃለሁ። መጀመሪያውንም እኮ ሲመጡ እኮ ውስጤን ሽክክ ብሎኝ ነበር እኮ። ጭራሽ ብለው የሰዓታት ገደብ ነው የሰጡኝ። እናትየውን ይዘህ ካልመጣ አሳስርሃለሁ አሉ። አንተ የነገር ከበድ እያለ እየመጣ ነው፣ አስብበት። ምንም አይከብድም። እምወዳትን ሚስቴን አጥቼ አንተን የሰወርካት ብሎ የሚያስረኝ ካለ አያለሁ። አንተ ያማል እንዴ?
ጊዜውን ከፍቷል እባክህ ላለው ነው የሚያደላው ለሳቸው ብር ከፍል የፈለጉትን ነገር ማስደረግ ይችላሉ በዛ ላይ ደግሞ ሰሞኑን የምታየው ዜና አለ በየቲክታኩ በየፌስቡኩ ምናምን ባል ሚስቱን አንቆ ገደለ ቆራረጣት ሚስት ባሏ ላይ ትኩሷ ደፋችበት ምናምን የፈጣሪ ያለ እኔ ሰላምዬን እንኳን አንቄ ልገል ላጠፋት ይቅርና ሳቅፋት እኮ ምሳሳላት ልጅ ታውቃለህ አይደል እንዴ አንተ ይሄው እውነቱን እኔ እናንተንም እናውቀው አይደል እሳቸው ደግሞ ባለ ጊዜ ናቸው በቃ ጣቢያ ይኸውልህ ለመርማሪው ነጨላ ምናምን ገይተው ስርን ሊያራዝሙት ይችላሉ ፍርድ ቤት ቢቀርብ ራሱ ይኸውልህ በብር በቃ የጊዜ ቀጠሮ እየተባልክ ያሸዋል ይኸውልህ የፈለግከውን አደርግልሃለሁ እሺ ከፈረንጅ ጋር ትጫወታለህ የፈረንጅ ትምህርት ትማራለህ እሺ እሺ ቤንቴን ስፓይደርማን ኩንግፋት የኔ ልጅ ይኸውልህ በአሻንጉሊት ሳይሆን በአካል ነው ታገኛቸው እሺ በአካል በእንጀራ እናት እንዳላስጠቃይሽ ብዬ ነው ሳላገባ ብቻዬን ያሳደግኩሽ በዛ ላይ ደግሞ በደረሰብኝ ድብደባ መውለድ አልችልም እንዴ ምን ማለት ነው እናትሽ ጥላሽ ጠፋች ምን ላድርግ እኔ ስራ መስራት አልቻልኩም ምክንያቱም አንቺን ለማትቼ ገንዘቤን ጨረስኩ እቃዬን ሸጬ ጨረስኩ በኋላ አማራጭ ሳጣ ያለኝ አንድ እድል ነበር መስረቅ አማራጭ አልነበረኝማ በኋላ ሰርቄ ስወጣ ያዙኝና ደበደቡኝ በኋላ በድብደባው የተነሳ መውለድ እንደማልችል አወቅኩ
የገዛ ልጅህን አጥተህ ከምትወዳት ሚስት ተለይተህ መኖር ማለት ምን ዋጋ አለው? ከመኖር መሞት አይሻልም? ህይወት እንግዲህ እንደዚህ አድርጋናለች። ለ12 ዓመት የገነባነውን ፍቅር በ2 ዓመት አጣን። ከደስታ ከፍቅር ወደ ሐዘን፣ ከማግኘት ወደ ባዶነት። አይዞ ጓደኛዬ፣ ተስፋ አትቁረጥ። ፈጣሪ ካንተ ጋር አለ። የቱ ተስፋ? እስቲ ንገረኝ፣ የትኛው ተስፋ ነው ያለኝ? ተስፋ የሚባል እኮ የለኝም። ቆይ ግን ይሁሉ ነገር አባትየው እንዴት አሰቡ? አላቅም ሳሚ፣ ብቻ ግን የሆነ ያሰቡት ተንኮል እንዳለ ይሰማኛል። እኔም እንደጠረጠርኩ ታውቃለህ። ልጅህንና ሚስትህን አንድ ላይ ወደ ውጭ ሊወስዷቸው ይችላሉ ብዬ አስቤያለሁ። አይ እንደዛ እንኳን በጭራሽ አይሆንም። ሰላሜም አሜንም እሺ ብለው በጭራሽ አይሄዱ። ይኸውልህ ሊሆንም ላይሆንም ይችላል። ይሄ እኔ ግምት ነው። እንዲህ ልልህ ደግሞ የቻልኩት ይኸውልህ ባለፈው እሷ ራሱ ስለ ልጅ ይሄን ሐሳብ አምጥታለች ብለህ ስለነገርከኝ ነው። ቢሆንም ሰላም እንዴት ብላ አሜንን አምና ለሳቸው ትሰጣቸዋለች? አትሰጣቸው። እሺ ልጅን ማን ወሰደው ብለን እንገምት? አላቅም። ብቻ ግን ትምህርት ቤት ባለፈው ሲሄድ የአሜን ጓደኛ ወላጆች እዚህ መጥተው የሰላም አባት ይዘውት እንደሄዱ ነው የነገሩኝ። ምን? በቃ የጠረጠርኩት ደረሰ ማለት ነው። ወደ ውጭ ልከዋቸዋል ማለት ነው። ገምቼ ነበር። ልጆቼ በጣም ፈጣን ናቸው። አዎ ይዘውት ሄደዋል። ይኸውልህ እኔ ውጭ ሀገር መሄዴን ሾፌሬ ሲነግረህ ያኔ ትለቀዋለህ። በቃ ማታ እዛ ሆቴል እንገናኝና ገንዘብህን በጥሬው እሰጥሃለሁ። እሺ እሺ። አቤት። እባክህ እኔ ወንድም አቶ በለጠ እንጥራልኝ። አቶ በለጠ ማለት ትልቁ ሰውዬ? አዎ ትልቁ ሰውዬ፣ አንድ ህፃን ልጅ ከወንድ ልጅ ጋር የነበሩት። እሳቸው እኮ ከለቀቁ ቆዩ። ከለቀቁ ማለት ከቤታቸው ወዴት ነው የሚለቁት? ቤታቸው አይደለም፣ ለአንድ ወር ተከራይተው ነበር ለቀቁ። ምን ማለት ነው? ለቀው ወዴት ሄዱ ማለት? እሺ ወዴት ነው ሄዱት? ወደ መጡበት ወደ ውጭ ሀገር። ወደ ውጭ ሀገር? አዎ። ሚስቴስ ልጄስ? አንድ ላይ ይዟቸው ነው የሄዱት እነሱ።
ያው ደጋግ ሰዎች ደግሞ ወደዚህ ሲያመጡሽ ምንም አይነት ማስረጃ አልነበረም። መታወቂያም ቦርሳሽ ላይ አልነበረም። እንዴት ይሄ ሁሉ ጊዜ እንዴት እዚህ ሆስፒታል ቆየው? በማን እርዳታ? ያው ከገንዘብ እስከ መድኃኒት ድረስ ወጪሽን የሸፈንኩት እኔ ነኝ። ዶክተር ለምን ይሄ ሁሉ ተቸገርክ? ያው ደግ ማድረግ ለራስ አይደል? እኔ ደግሞ በዛ ነው ማምነው። አንቺን ረዳው ማለት አንድ ኢትዮጵያዊ ረዳው ማለት ነው። ዶክተር በጣም አመሰግናለሁ። ውለታህን ፈጣሪ ይክፈለው። በዛ ላይ ደግሞ ስም አውጥቼልሻለሁ። ሊያት ብዬሻለሁ። ሊያት ማለት ምን ማለት ነው? በጣም የምወዳት እናቴ ነበረች። ሊያት ትባላለች። በሆነ አደጋ ፊቷ ልክ እንዳንቺ ጠቁሮ ነበር። ምን አይነት አደጋ? እሷ እንዳለችኝ ከሆነ ምች ነው ብላኛለች። በጣም ያሳዝናል። ይኸውልሽ ሊያት፣ ቀስ በቀስ ወደ ድሮ አቋምሽ ትመልሻለሽ። ፊትሽን በመድኃኒትና በምናምን እየተንከባከብ ነው ወደ ድሮ ማንነትሽ ትመልሻለሽ። ሁሌም ደግሞ ከጎንሽ ነኝ። ዶክተር እስቲ አስበው፣ ፊቴ ተበላሽቶ የድሮ ማንነቴ ረስቼ እንዴት አልጨነቅም? በቁም እንቀሳቀሳለሁ እንጂ እኮ የለውም። ከዚህ በኋላ እዚህ ሆስፒታል አትቆይም። ከዚህ ትወጫለሽ ዛሬ። ወዴት እሄዳለሁ? ትሰማኛለህ? በ4 ሰዓት ውስጥ ልጄን የት እንደደበካት ትናገራለህ። አለበለዚያ በቁጥጥር ስር ትውላለሽ። ያው እንግዲህ ፊትሽ እንደዚህ የሆነው አደጋ ስለደረሰብሽ ነው። ይህን ነገር ደግሞ ቀስ በቀስ በመድኃኒት በምናምን ለማጥፋት እንሞክራለን። እንግዲህ የአንቺን ብርታት ይፈልጋል። ምንም ነገር እንዳይሰማሽ። ግርምሽ ስላዘንክ የምታመጣው ነገር አለ? ይኸው 2 ወር ሙሉ አዘንክ፣ ቆዘምክ። ምን የተፈጠረ ነገር አለ? አንተ ራስን ተመልከት እንጂ። ቆይ ራስን እየጎዳህ እኮ ነው ያለው። አይ ሳሚ፣ እኔ ማዘን መጨነቁን ፈልጌው መሰለህ እንዴ? አስበው እስቲ፣ የህይወት ተስፋዎቼን የመኖር ተስፋዎቼን እኮ ነው ያጣሁት። እንዴት ብዬ አልዘንሽ? ንገረኝ እስኪ። ስሜትህን እንረዳለሁ ሳሚዬ። ስለ ቆዘምክ ስላዘንክ ምንም የምትፈጥረው ነገር የለም። ራስን ተመልከት እስቲ። በቃ ተነስና እንደ ሰው ዞር ዞር ብለን ስራ እንፈልግ። የተገኘውን ስራ። የዛኔ በህይወት የሆነ ለውጥ ታገኛለህ። ለማን ብዬ ነው የምሰራው? እስቲ ንገረኝ። ሰው እኮ የሚሰራው ለሚወዳቸው ለሚኖርላቸው ሰዎች ነው አይደል? ምን ተስፋ አለኝ ብዬ ነው የምሰራው? አልሰራም። ምን አለ መሰለህ ሳሚ፣ ይኸውልህ ነገ አዲስ ቀን ነው። አዲስ ብርሃን፣ አዲስ ፀሐይ ይወጣል። አዲስ ቀን ይመጣል ብዬ እኮ ይኸው ስዞር ነው የምውለው እኮ። ምንም አዲስ ነገር እኮ የለም ሳሚ። በህይወትህ ፈጽሞ ተስፋ እንዳትቆርጥ። በቃ ነቃ በልና እንውጣ። አላቅም ሳሚ፣ አላቅም። እኔ እንጃ። ከፋንታ ጋር መኖር ከጀመርኩ 2 ዓመት አለፈኝ። ዝምድናም የለንም። የአንድ ሰፈር ልጆች ነበር። ድንገት አዲስ አበባ ተገናኘን። ከዛም መገናኘት ጀመርን። እሱ ብቻውን እንደሚኖር ነገር አብሬው እንዲኖር ሲጠይቀኝ
ምንም አላቅማማውም ነበር። እየቆየሁ ግን ወደድኩት። እሱ እንደ እህቱ ነው የሚያየኝ። እህቴ ይለኛል፣ እኔ ግን አፈቅረዋለሁ። ከዛሬ ነገ የውስጤን እነግረዋለሁ እያልኩ ቀናቶች ሄዱ። አሁን ግን በቃ የፈለገ ነገር ይምጣ እነግረዋለሁ። ፋንታ አፈቅረሃለሁ እለዋለሁ። በቃ ሃይ እንዴት ነሽ? ሊያ ትባላለች። አንድ ፔሸንት አለችኝ ያልኩሽ እሷ ነው። ታወቂያት? አሃ አስታወስኳት። ችን መንገድ ላይ ወድቃ ምናምን ራሷን ስታስተለኝ ነበርች ነው። እሱማ ድሮ ነበር። አሁን አታያትም እንዴ? ድና ቆንጆ ይሆናለች። እንዴት ታምራለች። በቃ ሻወር ምናምን ወሰጅሽ፣ ቴኒስ ትንከባከብሻለች። ፎጣ ምናምን ስጫት። እሺ በቃ አለ ግቢ። ወንድሜ ቆይ ምን እየሆንክ ነው? አበድክ በቃ። በደምት ገብቶሃል? ግን የትምጣ ምን ትሆን የማታውቃትን መንገድ ላይ ወድቃ የተገኘች ሴት እንዴት ቤት ድረስ ይዛ ትመጣለህ? ምን እያልሽ ነው? ይልሽ ሊያት ማለት ዘመድ አዝማድ የላትም። ስለዚህ እንዴት ነው በእንደዚህ አይነት ሁኔታ ሆና ማለት ነው አውጥቼ መጥላት? እንዴ አይኑራታ፣ ያንተ ስራ ማከም እንጂ የወደቀ መሰብሰብ ነው እንዴ? ምን አይነት ቀሽም ሰው ነሽ እንዴ? አንቺም እኮ ሴት ነሽ። ነገ ምን እንደሚደርስሽ የምታውቂው ነገር አለ? አትጩህ፣ ቀስ በል እሺ። ለምን ቢያንስ እንኳን ፖሊስ ጣቢያ ወይም ደግሞ ለህጋጋር ወስዳ አታስረክባት? አክመህ አድነህ ጨርሳታል። አንቺ ሴትዮ ከሆስፒታል ወጣች እንጂ ገና አልዳነችም። እሱማ መቼም አድንም። አይተዋል ፊቷን ጠለሽት በጠለሽት። መቼም አድንም። ስለዚህ ሸኝልኝ። ሰምኛለሽ? መቼም አልሸኛትም። ገና አክሜ ተንከባክቤ ወደ ራሷ ስትመለስ ብቻ ነው ልሸኛት ምችለው። አለበለዚያ አልሸኛትም። እቺ ሴት እኮ ለመጪው 5 ዓመት የማትለወጥ ሴት ነች። አንተ ወደ እሷ ሳትለወጥ በፊት ሸኝልኝ፣ አስወጣልኝ ከቤት። ሁለተኛ ሰምኛለሽ? እቺ ልጅ እስኪ ድንማቱ አንድ ነገር አፌን ከፍታለሁ ብቲ ሞራላ ነካለሁ ብቲ ማለት ነው ማደርግሽ ላይ ነው። ይኸውልሽ ያው ብዙ እንክብካቤ ሳደርግልሽ ሌላ ነገር አስቦ ነው ብለሽ እንዳታስቢ። ነፃነት የምሰጥሽ ለዛ ነው። እኔ ስራዬን ይሰራው። ስራ ማለት ያው ስራዬን ነው አንቺን ወደ ድሮ ነገር መመለስ። በቃ የምታስታውሻቸውን ነገሮች እንዳለ ማድረግ። ለምሳሌ አብሮ ምግብ መብላት፣ ሻይ ቡና ማለት፣ እንደዚህ ወክ ማድረግ። እነዛ ነገሮች ወደ ኋላ ሊመልሱ ይችላሉ። አሁን ገባኝ ዶክተር። እስኪ አሁን እንኳን ዶክተር የሚለውን ነገር ተይው። ያው ወጣት አይደለሁ ፋንትሽ ብለሽ ጥሪ። እሺ የሙዚቃን ጥቅም ልንገርሽ። ያው ሙዚቃ ብዙ ነገሮችን ያስታውስሻል። ምናልባት ከዚህ በፊት ያሳለፍሻቸውን ነገሮች ወይም ደግሞ ያ ሙዚቃ በወጣ ጊዜ የሆነ ትዝታ ይኖርሻል። ምናልባት እሱን ከመለሰልሽ ብዬ ነው። የሚገርም ነው። እስቲ ከሆነልኝ እሺ እስኪ እሺ
ይችላል ከስካውኖቹ ምንም የድሮ ነገር የሚያስታውሽ ነገር የለም? ምንም ላስታውስ አልቻልኩም። እስቲ ከእንደገና። እሺ እስኪ ይሄን ደግሞ አዳምጪው። ይሄ ትንሽ ቆየት ያለ ዘፈን ስለሆነ የለም? እስካሁን የለም። እስቲ አንዴ እንሞክር። እስኪ የቅርብ ጊዜ ደግሞ አንድ ሁለት ላሰማሽ እስኪ። አንቺ በታመምሽበት ሰዓት የነበረ ማለት ነው። የሚገርም ነው። እስቲ እንሞክረው። እሺ ሰምኛለሽ አንቺ ውዳቂ ወንድሜ እልል የተባለለት ምሁር ዶክተር ነው። እሺ የቆሻሻ መጣያ ገንዳ አይደለም። እላዩ ላይ አትውደቂ። ይኸውልሽ ነገ ዛሬ ሳቲ ቤቱን ለቀሽ ትወጫለሽ። ደግሞ እሺ ትሰሚያለሽ? ለአምሮት እንዲህ አለችኝ እንድትዩ አልፈልግም። ምን ነው? ወይ አሳዘነኝ እኮ ፊቷን እያየሁ ነው። ነው እንዴ? አታሳዝን? ለዚህ እኮ ነው የምቆራብሽ። እረፍት አድርጊልሽ። ምንም እንዳትይ ዝም ብለሽ ተኝ። በጭራሽ አንተ አልጋውን ለቀህ እኔ አልተኛም። ምን ማለት ነው? እኔ ደስ እንዲለኝ ከፈለግሽ ተኝ። በቃ እዚሁ ይሽ እኔ እዛው ተኛለሁ። ደህና እደሪ ግቢ። ምን አደረኩኝ? ምን አደረኩ? ጭራሽ ለኔ ለእህት አልጋ ለቀህ የማታውቀው እንዴ ዛሬ ሶፋ ላይ ትተኛለህ? ምን ሆነሽ ነው? ከኔ ምቾት የበለጠ እኮ እሷ ምቾት ያስፈልጋታል። ይሄ ደግሞ በጣም ቀላል ነገር ነው። እሰይ ይሄ ነው ቀላል እንዴ? ዛሬ አልጋን የለቀክላት ነገር ደግሞ ቤትህን ለቀው ልቅ ትላለህ። እሷን የሚመቻት ከሆነ ምን ችግር አለው? ስሚ ቤትና ንብረት እኮ ጥለነው የምንሄደው ነው። እኛ የምንኖረው ኑሮ የኮንትራት ኑሮ ነው። እሺ የምትፈልገውን ነገር ባደርግላት ደስ ይለኛል። እሷ ብቻ ይመቻት። አሃ ብቻ የሰሞኑ ሁኔታ ምንም እያማረኝ አይደለም። ምንም አይመርሽ፣ አያገባሽም። ይመለከትሻል። ቆይችን ሴት ልታክማት ነው ልታገባት ነው ያመጣት? ላክማትም ላገባትም ሂጂ አሁን ገትሰኝ። ሁለተኛ እንደዚህ እንደተነገር ግቢ።
ችግር አለ እንዴ? አረ በጣም ችግር አለ። ጭራሽ ፊቱን ለመታጠብ ዳገት የሚሆንበት ወንድሜ ቁርስ ሰርቶ ሳይ እንዴት ችግር አይኖርም? ይሄ እኮ ችግር አይደለም። እንደውም ልታበረታችን ጎበዝ ማለት ነው ያለብሽ። አያይ ወንድሜ ለሴት ልጅ ሲያሸረግድ ማየት ለኔ ልምድ አይደለም። እንቅልፋም ከመሆንብሽ እንደዚህ ጠዋት እየተነሳው ቁርስ ብሰራ ይሻላል። ምን ነካሽ? መጋደምማ አይሰራም። ቤቢ ታጦሽ ነህ? ሄሎ ሄሎ፣ በፍጥነት አሁኑኑ የሚገል መድኃኒት እፈልጋለሁ። ክፍያው አያሳስብህ፣ ፍጠን እሺ፣ አሁኑኑ። ዛሬ እንግዲህ የተለያዩ መዝናኛ ቦታዎች እንሄዳለን። እሺ፣ ካፌ ሊሆን ይችላል ወይም ደግሞ መጫወቻ ቦታ። ያው የድሮ ትዝታሽን ሊያስታውስ የሚችሉ ቦታዎችን እንዳላሳይሻለሁ። ያው ጥሩ ሀሳብ ነው፣ ግን አንተን አስቸገርኩክ፣ በጣም አስጨነቅኩክ። እኔ ተጨንቄ ያለው አስቸገርሽኝ ብዬሻለሁ። ከዚህ በኋላ ሁለተኛ እንደዚህ አይነት ነገር እንዳትይ እሺ? ከዛ በፊት ግን አንድ ቦታ እንሄዳለን። ወዴት? እርግጠኛ ነኝ በውሎች ደስተኛ ነሽ አይደል? በጣም ደስ ብሎኛል። በጣም ነው የማመሰግነው። አረ ምንም አይደለም። ያው እንደዚህ ደግሞ ከሆንሽ ቶሎ ወደ ራስሽ ለመመለስ ይጠቅምሻል። አላቅም፣ ግን ውስጤን ፍርሃት ይለኛል፣ ይጨንቀኛል። እንዴ ምንድነው የሚያስፈራሽ? የበፊት ውስጤን ሳስብ። እሱማ ልክ ነሽ። እሱን ማሰብ በጣም ያስጨንቃል።
ግን እኔ ሁሌም ከጎንሽ ነኝ። በጣም ነው የማመሰግነው። ደግነትህ ከአቅሜ በላይ ሆኖብኛል። አረ ምንም አይደለም። ይኸውልሽ እኔ የምፈልገው አንቺ ደስተኛ እንድትሆኚ የሚያስደስትሽን ነገር እንድታደርጊ ብቻ ነው። ለሱ ደግሞ እኔ አቅሜ በፈቀደ መልኩ ሁሉ ነገር እረዳሻለሁ። አንቺ ብቻ ወደ ራስሽ ተመለሽ። የኔ ቆንጆ ምን ትፈልጋለሽ? ምን ልስራልሽ? አይ ምንም አልፈልግም። በጣም አመሰግናለሁ። ታይ አልፈልግም እንኳን አይባልም። ተነሽ ታጠቢና ቆንጆ ራስ ሰርቼ ነው ማበላሽ። አይ እኔ ጎበዝ እኮ ነኝ። እየተንከባከብሻት ነው። ቆይ ግን አንቺ ምን አስበሽ ነው በአንዴው እንደዚህ መሬት ሆንሽላት? በእንቢታ የምትቀጥል ከሆነችን ሴት እንድታገባት አልፈቅድልህም። እሺ ጭራሽ አታገባትም። አይሆንም። ትሰምኛለሽ? ይሄ የኔ ምርጫ ነው። የኔን ደግሞ መተው ያለብሽ ለኔ ብቻ ነው። አረ እውነትህን ነው? ችን ሴት አገብተህ ልታዋርደን ልታሰድበን? ክብረ አባሽ ትባ ከዚህ በኋላ ማለት ሁለተኛ ስለሊያት ማለት መጥፎ ነገር አወራለሁ፣ መጥፎ ነገር አስባታለሁ የምትይ ከሆነ ማለት ነው ቀድመሽ ከዚህ ቤት የምትወጪ እሷ ሳትሆን አንቺ ነሽ። እሺ እዚህ ቢነታ እዚህ ተነሽ። ምን አባቴ ላድርግ? አፈቀርኳት። ሆን ብዬ ፈልጌ አይደለም፣ በቃ አፈቀርኳት። ለዘመናት ከብዙ ሴቶች ጋር ተቀራርቤያለሁ፣ ግን አንዳቸውን ማፍቀር አልቻልኩም። ሊያትን ግን ገና ሳያት ነበር ልቤ ደነገጠላት። ግን ወደ ቀድሞ ማንነቷ ከተመለሰች የኔ ላትሆን ትችላለች። ስለዚህ በቃ ሊያትን የትናንትና ማንነቷን ማስታወስ የለባትም። ዛሬ መኖር አለባት። መድኃኒቱ ይቅርባት። እኔም ካሁን በኋላ እረዳታለሁ። ትላንትና እንድታስታውስ ሳይሆን እንዳታስታውስ፣ ዛሬም ብቻ እንድትኖር ማድረግ አለብኝ። ለሙያዬ የገባሁት ቃለ መሐላ ከአቅሜ በላይ በሆነ ፍቅር ቀይሬዋለሁ። በቃ ተሸነፍኩ። ምን አባቴ ላድርግ? ይህን መድኃኒት መቼም አልሰጣትም፣ መቼም አትወጣውም። ከዚህ በኋላ አዲስ ህይወት፣ አዲስ ተስፋ ብቻ። ምን መሰለሽ፣ በቃ የድሮ ህይወትሽ የሚረብሽሽ ከሆነ ወደዛኛው ህይወትሽ ባትመለሽ ደስ ይለኛል። ፋንትሽ ዛሬ በሰላም ነው? ግን በሰላም ነው። ምናልባት እየረበሸሽ ከሆነ ብዬ እኮ ተጨንቄ። ለምሳሌ ባለፈው ህይወቴ ሁሉ ነገር እንዳስታውስ ብዙ ነገር አድርገህልኛል። ዛሬ ደግሞ እንዳላስታውስ እየመከርከኝ ነው። እኔም ማላውቀው ነገር አለ እንዴ? አረ የለም። ግን ዛሬ እኮ የሆነ ታሪክ እኮ አንብቤ እሱ ትዝ ብሎኝ ነው። እንዴ? ምን አይነት ታሪክ? ምን መሰለሽ፣ አንድ ሰው ነበርና በቃ አጋጣሚ በመኪና አደጋ ጉዳት ይደርስበትና ራሱን ይረሳል። ከዛ ጓደኞቹ እንዳለ ወደ ራሱ እንዲመለስ አይፈልጉም። እሱ ደግሞ በቃ መመለሱን ፈለገ። እንዴ? ለምንድን ነው እንዳያስታውስ የፈለጉት? የሚገርመው ሚስትና ልጁ የሞተችው በመኪና አደጋ ነበር፣ እሱ እየነዳ። በስመ አብ ወልድ። ያው እኔም ደግሞ አሁን ወደ ኋላ ተመለሰሽ አንዳንድ ነገሮችን ካስታውሽ እንዳትጎጂ ስለምፈራ ብቻ ነው። በቃ እንደዚሁ ደስተኛ ሆነሽ እንድትኖሪ ነው የምፈልገው።
ሰላምዬ የልጄ እናት እኔ አላምንም። አንተ ምን አይነት አጭበርባሪ ነህ? ምንድን ነው የምትለው? እኔ አጭበርባሪ አይደለሁ። ሰላም ምንድነው መልክሽ? ከመልኳ ውጪ ድምጿ ሁሉ ነገሯ እኮ ራሷ ነች። ፍቅረኛ ነች ሰላም። ግርማ ነኝ ግርምሽ ነኝ አወቅሽኝ? ተሰውዬ ዝም ብለህ አትለፍልፍ። ሲጀመር ስሟ ሰላም አይደለም፣ እሺ ሊያት ነው። ፍቅረኛ ነች። ይሄን እኔ በጭራሽ አላምንም። ሰላም ምንድነው ይሄ ሰውዬ የሚለው? ይኸው የትዳራችን ፎቶ ይኸው ተመልከች። ጭራሽ እኮ የማገናኝ ፎቶ ነው የሚያሳየኝ። አንተ ምን አይነት አጭበርባሪ ነህ? ሂድ ያዝ እባክህ፣ ወደዛ አይደለም። ሰላም ይሄኝ እስቲ በደንብ ግርምሽ እኮ ነኝ። 12 ዓመት በፍቅር በትዳር የኖርን ሰዎች ነን። እሺ ልጄስ አሚንስ የት ነው ያለው? የምታወራው ነገር እኔ ምንም አልገባኝም። አላቅም። ለኔ ሁሉ ነገር አዲስ ነው። አንተ ሰውዬ ምን እያልክ ነው? አላቅህም አለች እኮ። አላቅም ካለች ምንድን ነው የምትጠብቀው? ሂዳ። ወዴት ነው የምሄደው? ሰላም ምን እያለ ነው? ጥሩ አንድ ነገር በይ እንጂ። ምንም የምትል ነገር የለም። ማድረግ የምችለውን እራሴ ያደርጋለሁ። እሺ ተነሽ። አንተ ሰውዬ ግራ አታጋባኝ። ምንድነው የምታወራኝ? የነገርኩ ነገር ሁሉ እውነት ነው። ሰላሜን አየኋት፣ ግን ያ መልኳ ገጽታዋ የለም። እኔ ግርማ ነኝ፣ ባልሽ ነኝ፣ ልጅሽንም አሚን ተመልከትሽ ብዬ ተማጸንኳት። እኔ በጣም እያወዛገብከኝ ነው። እሺ ቶ እና ምን አለች? አላቅህም። አሁን እየነገርከኝ ያለው ነገር በሙሉ ለኔ አዲስ ነው አለች። አብሯት ጓደኛው ይሁን ባሏ አለ። ቆይ ሳሚ ምን እየተካሄደ ነው እንዴ? እኔ ራሱ ግራ እየገባኝ እኮ ነው። ቆይ እኛ የምናውቀው አባቷ እሷ ልጇ ውጭ እንደሄዱ ነው አይደል? እኔም እኮ እሱን ነው የማውቀው። ግን ሰላምን አየኋት። ከመልኳ ውጪ ሌላ ነገር ገጽቷ ራሷ ነች። እሺ ቶ አድራሻውን ታውቃለህ? አዎ ተከትያቸዋለሁ። ግቢውን አይቼዋለሁ። ሳሚ እንደውም ጠብቀኝ መጣሁ። ሄሎ፣ ስለ መድኃኒቱ አጠቃቀም እንድታስረዳኝ ፈልጌ ነበር። ከጨመርኩት በኋላስ ከስንት ሰዓት በኋላ ነው የሚገለው? ኦኬ፣ ከ3 ሰዓት በኋላ። ጥሩ
ምን ሆንክ? በጣም ነው የምወድሽ። ይህንን ብቻ ውለታ ዋይልኝ። እሺ ምን ልርዳ? ያው ፍቅረኛ እንዲይዝ ህይወት እንደመሰረት ሚስት እንዳገባ ትፈልጊ ነበር አይደል? በቃ ሊያትን በጣም አፍቅሬያታለሁ። የኔ እንድትሆን ፈልጋለሁ እና የሆነ ነገር አድርጊልኝ። ከአቅሜ በላይ ከሆንክብኝ እንግዲህ ምን አደርጋለሁ? እሺ ምን ልርዳህ? ምን ታደርጊያለሽ መሰለሽ? በቃ ፍቃደኝነቷን ጠይቂልኝ። ከዛ በኋላ ማለት ነው ፍቃደኛ እንደሆነች ደውለሽ ከነገርሽኝ ቀለበት ይዤ እመጣና ታገቢኛለሽ እላታለሁ። እሺ አመሰግናለሁ። በቃ መጣሁ። እሺ ደውልልኝ። አስከፍቼሽ ከሆነ እንግዲህ ይቅርበኝ። አረ አላስከፋሽም። አስከፍቼሻለሁ። ደግሞም ያው ለወንድሜ ስል ነው ያስከፋውሽ። አንቺ ትክክል ነሽ። የጣርኩትን ሻይ ይዤ ልምጣና ለምን እንደፈለኩሽ እናወራለን። ሻይ ወዳለሁ ብለሽኛል። ብዙም ባልወድም አልጠላም። ዋናው አለመጥላትሽ ነው። መጣሁ፣ ሻይ ይዤ ልምጣ። ሚስቴና ልጄን አጥቼ ከባድ የሆነ ጨለማ ጊዜ ነው ያሳለፍኩት። እስቲ አንተ በእኔ ቦታ ሆነ ተመልከተው። ሚስትህን የምትወደውን ልጅ አተ እንዴት ልትሆን እንደምትችል
ሰውዬ ዝም ብላ አትለፍልፍ። ሲጀመር ስሟ ሰላም አይደለም፣ እሺ ሊያት ነው፣ ፍቅረኛዬ ነው። የምታወራው ነገር እኔ ምንም አልገባኝም። አላቅም። ለኔ ሁሉ ነገር አዲስ ነው። ሰላምዬ አመታቶችን ላሳለፍነው ፍቅር ስትይ እኔ ነኝ በይኝ። በፈጠረ እየመጣህ አጨቅጭቀኝ። እኔ ምንም የማውቀው ነገር የለም። እኔ ምንም ማስታውሰው ነገር የለም። ነኝ እሺ ልጅ ካለኝ የታረኩት ያለበትንም አንቺ እኮ ነው የምታውቂው እኮ እኔ ነኝ የማውቀው። በቃ እኔ ምንም የማውቀው ነገር የለም። እኔ ሰላም አይደለሁም፣ ሊያት ነኝ። ጥፋልኝ፣ ጥፋልኝ በቃ። አልቻልኩም። አሁን የበለጠ ትላንትን ማስታወስ ፈራው፣ በጣም ፈራው። ቆይ ምንድን ነው የሚያስፈራሽ? አንተ እንደነገርከኝ ሰውዬ ራሴን እንዳላጠፋ በጣም ፈራው ፋንትሽ። እንደሱ ላለመሆን ማለት ነው። በጭራሽ የበፊቱን ነገር ማስታወስ የለበሽ። በቃ አሁን ባለሽ ነገር ደስተኛ ሆነሽ መኖር፣ ምንም እንዳልተፈጠረ። የልጁ ለቅሶ፣ የልጁ ተማጽኖ፣ እሱን ካየው በኋላ ሐዘን፣ ትካዜ፣ ጭንቀት። ቆይ ግን እንደዚህ ያስጨነቀሽ የልጁ ለቅሶ ነው? አይደለም። ባለፈው ህይወቴ በእኔ ምክንያት የተጎዱ ህይወታቸው የተመሰቃቀለባቸው ሰዎች እንዳሉ ሳስብ ህመም ተሰማኝ። ይኸውልሽ እኔ ቆንጆ ምንም እንዳስጨናነቅሽ፣ እንደው ማለት ነው ከአዲስ አበባ ወጣ ብለን ሌላ ሀገር እንኖራለን፣ ደስተኛ ሆነን። እሺ በጣም ደስ ይለኛል። እባክህ ምንም ነገር ማሰብም ማስታወስም አልፈልግም። ምንም ነገር አታስታውሽ። ያው እኔ ከጎንሽ አለሁ። እህቴ ደግሞ ደስ የሚል ነገር ነው የነገረችኝ። እሺ እኔም በጣም ደስ ብሎኛል። እኔ ደግሞ ሁሌም ከጎንሽ ነኝ። እንዴ የት ሄደህ ነው አንተ? የዶክተሩን ጓደኛ ሆስፒታል ላናገረው እጄ። እሺ እና ምን አለ? ሰላም እነሱ ሆስፒታል የዛሬ 2 ወር ስትመጣ መንገድ ላይ ተደብድባ ተጥላ ሰዎች እንዳመጧትና ፊቷም የተበላሸበት ምክንያት ይሄ እንደሆነ ነገር። ይሄ ማለት ከናካቴ ወደ ውጭ ማልሄደችም ነበር ማለት ነው። በደረሰባት ድብደባ የድሮ ማንነቷን በሙሉ ረስታ ስለነበር ዶክተሩ ሊንከባከባት ወደ ቤት ይዟት ሄደ። እሱም ስሟን ሊያ ብሎ ሰየማት። በዛ ላይ እንደሚያፈቅራት ነገረኝ። እሺ አሁን አንተ ምን ልታደርገው ወሰንክ? ምንም፣ ጸጥ ዝም ማለት ነው የምፈልገው። ከዚህ በኋላ እሷ መረበሽ አልፈልግም። ትሰማኛለህ? የሰጠኸኝ መድኃኒት አይሰራም። በትኩስ ነገር ነበር የሰጠኋት።
ታዲያ መጀመሪያውኑ በትኩስ ነገር አይሰራም ብላት ነገረኝም ነበር እንዴ? አሁን የሰጠኝ መድኃኒት ግን ባንዴ ጸጥ የሚያደርግ ነው አይደል? ጥሩ፣ እሱን ነው የምፈልገው። ምን ሆነ ወንድሜ? በቃ ሁሉም ነገር ገዝቼ ጨርሻለሁ። እሺ ወይኑ በእኔ ነው ብዬ ነበር። ብቻ ገዝተው እንዳይሆን ወንድሜ። ወይኔ እሱም የታወቀ ነው። ባንቺ አይደል እንዴ? ገዛስ ተሻላል። ፏፏ አድርጊው። እኔ እሷን ይዣት ልምጣ። እሺ ደስ ይለኛል። እሺ በጣም ነው የምወድሽ የኔ ቆንጆ። ዛሬ ደስታዬ ቀን ነው። በጣም ወድጄሻለሁ ከሚባለው በላይ። ከዚህ በኋላ ብቻዬን መኖር አልችልም። ለምጄሻለሁ። ይህ ሁሉ ዓመት ስራና ቤቴ ብቻ ነበር። ከዚህ በኋላ ግን የኔ ስራ አንቺና አንቺ ብቻ ነሽ። በቃ አንቺን ደስተኛ ማድረግ። አሁን ደግሞ በጣም አሪፍ ላይ ነሽ ያለሽው። ከዚህ የበለጠ ደግሞ ተንከባክቤ ደስ በሚል ሁኔታ አብረን እንኖራለን። ደግሞ ያው እህቴም እኮ በጣም ነው የወደደችሽ። ትንሽ ያው ስለምቻኩል ነው። ሁሉም ነገር በጊዜው ይሆናል። ሁሉም ነገር ይስተካከላል። አንቺ ብቻ አግቢኝና ባልሽ አድርጊኝ። አገባሃለሁ። ፈታ በሚደስታችሁ ደስታዬ ነው። እሺ ቴንክ ዩ። ደስ የሚል ስሜት እየተሰማኝ ነው። ደግሞ ብዙ ነገሮች ይስተካከላሉ። ከዚህ በኋላ ስለምንም ስለማንም ማሰብ አልፈልግም። ስለ አንቺ ብቻ፣ ስለ አንቺ ፍቅር ብቻ። አሁን ወተን እራት እንበላለን። በቃ ጓደኞቼም አሉ። ደስ የሚል ጊዜ እናሳልፋለን። ምንድን ነው ፋንትሽ? ደህና አይደለህ ፋንትሽ? ላምሮት ላምሮት ፋንትሽ ላምሮት አባዬ፣ እኔና ግርምሽ ልጃችንን አጥተን መኖር አንችልም። አማራጭ አልነበረኝማ። በኋላ ሰርቄ ስወጣ ያዙኝና ደበደቡኝ። በድብደባው የተነሳ መውለድ እንደማልችል አወቅኩ። አይዞሽ፣ አታልቅሽ። ባለቤትሽን ከማግኘትሽ በፊት
በሰጠው ስልክ ደውይና ሰዎቹን አገኛቸው። 1 ሚሊዮን ብር ይሰጡሻል። አንቺም ባለቤትሽም ህይወታችሁን ቀይሩ። እሺ? የኔ ቆንጆ ነቃሽልኝ። ፈጣሪ ተመስገን ይሁን። ተመስገን አምላክ። እኔ አሳዝኛለሁ። ለአባቴ ስላንተን አሳዘንኩክ። ሰላምዬ፣ አሁን እሱ ምንም አያሳስብሽ። ዋናው ጉዳዩ አንቺ ወደ ራስሽ መመለስሽ ነው። አሳዝኛለሁ። ልጃችንን ሰጠው። በፍጹም አላዘንኩብሽም ሰላምዬ። እኔን የጎዳኝ የነበረው አንቺንም ልጄንም በማጣት ነበር። አሁን ደግሞ አንቺ ወደ እኔ ተመልሰሻል። ከዚህ በላይ ምን እፈልጋለሁ? እንዴት ደስ ይላል። ሊያት ነቃሽ? ሊያት? እኔ እኮ ሰላም ነኝ። ሊያት ማነች? ይኸውልሽ ሰላምዬ፣ አንቺ ታመሽ ወደዚህ በመጣሽበት ሰዓት ይረዳሽ የነበረ ዶክተር ነው ሊያት ብሎ ያወጣልሽ አይደል እንዴ? ዶክተር የት አለ? እህቱ አንቺን በመርዝ ለመግደል አስባ መጠጥ ውስጥ መርዝ ከታ ሰጠች። ያጋጣሚ ሆኖ ብርጭቆቹ ተቀያይሮ መርዙን እሱ ጠጥቶ ህይወቱ አለፈ። እህቱ የሱን መሞት ስታቅ አንቺን በዱላ መታች። ያጋጣሚ ሆነና አንቺ ላይ ያረፈው ዱላ ወደ ድሮ ማንነትሽ መለሰሽ። በሱ ህይወት ማለፍ የተነሳ እህቱም እስር ቤት ገባች። ያው
ህይወት እንግዲህ አንዳንዴ እንደዚህ ነች። ሁሉም እንግዲህ አለፈ። ትላንት ዛሬ አይደለም እና አዲስ ህይወትን ጀምር። ህይወት ትቀጥላለች።